ሚኮ ልቀቂኝ። እናንተ እቺ ለናታ ይቺ ጭራቅ የልጁን ህይወት አመሰቃቅላ ሄዳ ተመልሳ መጣች። ለካ አልሰማችሁም። ሰርጓ እኮ ተሰርዟል። ሚኮን አይታችሁታል? ለምን ፈለግሽው? ድጋሚ ልታቆሲው? እሱ አይመለከትሽም። ይልቁኑ ያለበትን ንገሩን። አንቺ ልጅ ግን መቼ ነው እንደሰው ማሰብና መናገር የምትችይው? ከራሱ በላይ የሚወድሽ ከመሬት ተነስተሽ ጥለሽው ሄድሽ። ከዛ አዲሱ ሙሽራ ሲጠፋበት ጥላ ሄደችው ልታነሳ መጣች። በማይመለከታችሁ ነገር እንደርጎ ዝም ብጥልቅ አትበሉ። ሚኮ አንተ ሚኮ ምንድነው? ለምንድነው ስጠራ ማሰማኝ? አላፈኩህ? ናፍቆት? የትኛው ናፍቆት ይለን? ያንተ ናፍቆት ነው። ታውቃለህ ሚኮዬ፣ እስካሁን ማስበው ስላንተ ነው። 3 ዓመት ሙሉ ልኑር ልሙት ጠይቀሽ አታቂ። ዛሬ ተነስተሽ ናፈከኝ። እኔ እኮ ትቼ ሄድኩት ለወደፊታችን ብዬ ነው። ለወደፊታችን? ዳ ስለሆንኩ ገንዘብ ስለሌለኝ ነው ጥለሽኝ ሄድሽ። ላሳለፍናቸው ጥሩ ጊዜያቶች ስል ምንም አላረግሽ። ድጋሚ ግን አጠገቤ እንዳደርሽ። ሚኮ ልቀቂኝ። አንቺ በፈለግሽበት ሰዓት ሄደሽ መተሽ የምታነሽኝ ዕቃ አይደለሁም። ጊዜ የማይፈታው ጊዜ የማይሰጠው እድል የለ።